ሰላም ጋይስ እንዴት ናችሁ? ለትንሽ ጊዜያት ያህል እንደዚህ አጫጭር ሲሪሶችን ቶሎ ቶሎ የምለቅላችሁ ይሆናል። በዛሬው ቪዲዮችን ሞር ላወራችሁ የፈለግኩት ከዩቲዩብ ጋር በተያያዘ ዩቲዩብ በ2027 አዲስ ፖሊሲ ማጽደቁ ይታወቃል። ይህም ፖሊሲ ሞር ከዚህ በፊት የነበሩትን ነገሮች ለሞኔታይዜሽን ክራይቴሪያ ከነበሩት ነገሮች መሀል የ4,000፣ 8,000 እና የ10 ሚሊዮን በሾርት የሚገኘውን ወደ 20 ሚሊዮን ከፍ ማድረጉ ይታወሳል። ይሄ ነገር ሞር ሊያሰጋችሁ አይገባም እና ይሄን ነገር ደግሞ ከቨር ወይም እንዴት ማለፍ እንደምችሉ ዛሬ እነግራችኋለሁ። እሱም ምንድነው ሞር ክራይቴሪያዎቹ ሞር ከዋች አወር ጋር ቻናላችን ሞኔታይዝ ለማድረግ ስለምንጠቀም ቪዲዮችን ፎከስ የሚያደርገው ከሞኔታይዜሽን ጋር ነው። ምንድን ማድረግ ያለባችሁ ኤቭሪ ታይም ቪዲዮ አፕሎድ ከማድረጋችሁ በፊት ሶፍትዌሮች ላይ ኤዲት ታደርጋላችሁ። በዛን ታይም ሶፍትዌሩ ባይ ዲፎልት የሚሰጠው ኔም አለ፣ ፋይል ኔም ማለት ነው። ይሄን ፋይል ኔም እናንተ የምታደርጉታላችሁ ሁሌም ቢሆን ኦልዌይስ ኤስኢኦ በሆኑ ኪወርዶች ፕላስ ሰርች ሊደረጉ በሚችሉ አይነት ሴንቴንስ እና ታይትል በመጠቀም ሪኔም ታደርጉታላችሁ ፋይል ኔሙን እራሱ ማለት ነው። ፋይል ኔማችሁ ሪኔም ካደረጋችሁ በኋላ አፕሎድ ስታደርጉ ጀስት አፕሎድ ታይም እስክታደርስ ዩቲዩብ አልጎሪዝሙ አይደንቲፋይ አድርጎ ይጨርሳል ማለት ነው። ዊች ሚንስ ለማፖሽን ማድረግ እንዳለበት ፕላስ የለቃችሁን አይነት ኮንተንት ኮንሱም የሚያደርጉ ሰዎችን ሰርች ያደረገ ለእነሱ ፑሽ ለማድረግ ይዘጋጃል ማለት ነው። ዊች ሚንስ ቅድመን ወይም ቀድሞ ፕሪፔርድ ይሆናል ማለት ነው። አልጎሪዝምን እንደዚህ ቲች እያደረጋችሁ ዩቲዩባችሁንም አንደርስታንድ እንዲያደርግ ፕላስ ለማመላክ እንዳለበትም አይደንቲፋይ አድርጎ እንዲቀመጥ ያደርግላችኋል ማለት ነው። ፕላስ ደግሞ ፖስት ደግሞ ዳይሬክት ላይ አይደረግም። ዛሬ ደግሞ ያን ፋይል ሪኔም ያደረጋችሁትን ፕላስ ለወደዳችሁት ጥያቄ እንዲፈጠር አድርጋችሁ ደግሞ ሌላ ታይትል መስጠት ትችላላችሁ ማለት አፕሎድ ስታደርጉና ለዚህ ብታደርጉ ሞር ጠቃሚ ናችሁ። ፕላስ ቪዲዮ ደግሞ ዳይሬክት አፕሎድ አይደረግም። አፕሎድ የተደረገ ቪዲዮ ደግሞ ፐብሊክ አይደረግም። ወይ አንሊስትድ አድርጉ ወይ ፕራይቬት አድርጉ። ሞር አንሊስትድ አድርጋችሁ ማስተካከል ያለባችሁ ነገር ብታስተካክሉ ታይም ብትሰጡት ለቪዲዮችሁ ሞር እንደዚህ ብታደርጉ ባይነኝና በቀጣይ ምን አይነት ቪዲዮ እንዲሰራላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳይረሳ። ለሰዎች ከወዳችሁ ደግሞ ይጠቅማል ብላችሁ ካስባችሁ ሼር አድርጉ። ሰብስክራይብ